1280 ድርሃሙ 2000 ድርሃም ብቻ ከፍሏል 9280 ድርሃም ይቀርበታል ይሄ ደግሞ አሁን በሚሰለም ሂሳብ ሲሆን ወደ 400 500 ሺህ ብር ነው የሚሆነው እሱ ግን 138 ሺህ ብር እንግዲህ እዛኔ ያው ገነት ማለም ካለም ላለው በኢትዮጵያ ሂሳብ አስልተን ያስቀመጥነው ገንዘብ የለም ኖ አይ ቲንክ እሱ ያለው ሶስቴ ከፍያ ያለው 45000 40000 24000 ምናምን በሚለው ሂሳብ ሶስቴ እንደከፈለ እንጂ ሌላው እነኚህን ብቻ ነው አይደለ ከፈልከው ያለው ራም እነዚህ ሶስቱን ክፍያ ለመስሪያ ካመጣቸው ብር ላይ ይኸው ለወንድሜዋ ለመስሪያ ካመጣቸው ብር ላይ ገብቷል አይደለ ኢሚዲየትሊ ብሩ በገባ ማግስት ማለት ነው ኦኬ እኔ አይደለሁም እንኳን ያስተላልፍኩት በእጄ አዋለ ሳንቲም ለሚልኩ ሰዎች 10 ሳንቲም ተይዞ ገባ ከሳውዲ ከገባው ብር ላይ 1500 ብር ከዱባይ ካስገባቸው ብር ላይ ደግሞ 1250 ምናምን ብር ከ20 መላኪያ ጨምሮ ተልቆላት ያን ደረሰኝ ካለችኝ ደረሰኝ የለኝም ራሷ ታውቃለች የመጀመሪያ ተዛዝዋ ነው የሷ ተዛዝም ከዛ በኋላ ያለውን ብር ነው ቀሪ ብሩ መንዝራ ስራ የሰራችበት አብዱ አንተ ጋር ኦኬ ስለዚህ አንድ ነጥብ አስተላልፈው ለምሳሌ ብር ስጠኝ ባለች ብር የማን ነው የሚደብረው ብር ስጠኝ ባለች ሰዓት ካልመለስክ የማን ነው ዙጥ የሚለው አካል ብር ስጠኝ በራስህ ምክንያትም ይሁን በማንም ምክንያት በፈለገችው ሰዓት ካልሰጣት ባለው ምንዛሬ ነው የምትከፍለው ይሄን ታውቃለህ የምንድነው ካልሰጣት የምትለኝ ምኑ ነው የምሰጣት አዳምጠኛ መጀመሪያ አዳምጠኝ ለምሳሌ 2000 ድርሃም መቼ እንዳስገባ አላውቅም እኔ የዛሬ 4 አመት ገንዘቡን አንተ ጋር አስቀምጠች በሰዓት ኖ አሁን የሚወል እየሳትክ ነው መብረቁ 2000 ድርሃም ያለች እሷ ናት ይኸውልህ 2000 ድርሃም አለች አይደለ 1000 ምናምኑን እሷ ካንሰላ ነው አብዱ ከተሳሳትኩ ታረበኛለህ እኔ ሐሳብ ነው የማቀርበው ገባ ኦኬ 138,000 ብሩን በፈለገችው ሰዓት ካልሰጣት የዛሬ 4 አመት 138,000 ብር የሚገዛው ቃና አሁን የሚገዛው ቃ አይደለም አሁን ኩባያ ይገዛል በፊት ግን ምናልባት ባጃጅ ይገዛል ገባ አይደል በፈለገችበት ሰዓት ብሩን በዛ እንኳን ምንዛሬ አምጣ ብላ ካልሰጣ ካቆየህባት አሁን ባለው ምንዛሬ ነው የምትከፍለው ገባ አይደል ይሄ ከአንድ ሙስሊምም ያለ ነገር ነው ሁለተኛ እንደ ሙስሊም እንዳንዳኛችሁ እሷ ሙስሊም አይደለችም ግራ ገባኝ ምክንያቱም አንድ ሰው ወርቅ ካስቀመጠ ወርቅ ነው መስጠው እኔ ብር ተበድራለሁ እንደ መብረቁ ቆይ ለምን ወደ ብድር አድርጋ መጣው ይሄንን ነገር ነው እኔ ያልኩት ያለውት ድጋሚ ወደ ኋላ ተመለስና ልክ እኔ ጋር ብር እንደተቀመጠ እኔ ጋር ብር እንደተበደርኩ አድርገህ ነው አንተ እየተናገርክ ያለው አሁን መብረቁ ለምን እንደዚህ አታረጉም ለምን ነው እንደዚህ ያረጋለው እኔ ብር ተበድራለሁ ወይ ብሩ ስጃለሁ ወይ አካውንቴ ላይ አስገባች አልኩ አይደል እንዴ አካውንቴ ካስገባችሁ ብር ላይ ነው የተጠቀመችውን 1250 ብር እና 1500 ብር የገባውን እሷ አንዴ እሺ ነገር ያስገባዋለች ይሄ የምነት አንተ ጋር ማቴሪያሉ አለ እቃው አለ ቀሪ ነው የምትለው እቃ አለ ሙናዬ ስሚ ልንገርሽ ከዛ ወዲህ ማሚ የቀረ ብዙ እቃ ነበር ገባሽ በጣም ብዙ እቃ አብዛኛውን እቃ እኮ እሷ ማለት ነው ለምፈልጋቸው ከስተመሮቿም ለጓደኞቿም ያን ኦርደር ሰጣ ለደሞዝም ይቀበላለሁ ለዛም ይቀበላለሁ ብላ ማለት ነው ሁሉ ነገር ጨራርሳለች ግን የቀረው እቃ ሂሳብ ስላልሰራች እቃ ነው ያለው ያን እቃ ብር ግን እሷ በሪሲት ስለያዘ ደረሰኝ ገባሽ እኔ ምንድነው ያረኩት በብር ነው የከፈልኩት በተነጋገረችው እሷ በተነጋገረችው ለልጆቹ ጋር እመልሳለሁ ብላ በተነጋገረችው ሐዋላ ሂሳብ በ17 ብር ከ30 ኦኬ በሰዓቱም ደግሞ ብሩን ይጋል ተቀመጠም ኢንቨስት ነው ያደረገችው እሷ እየሰራችበት ነው ሙሉ እኮ ሄዷል አሁን እኔ ሂሳብ ስላልሰራ ይሄ ብር ቀር ያለ ይሄንን ወስደሻል እንዳንል ሂሳብ አልሰራችም እችልሽ የምፈልገውን አሽሻሻ የቀረውን እኔ ጋር ሪሲት ብቻ ይዛልኝ ተቀምጣለች እሺ ምንድነው እኔ ማድረግ የምችለው እኔ ብር አልተበደርኩ አልሰራሁበት እኔ በሐዋላ በምንድነው በዴሊቨሪ በማገለግልበት ሰዓት በዛ በመጠቀምበት ሰዓት እኔ ገባሽ አይደል خلينا እኮ ያውቃል አላይን ድረስ በባዶ ሆዲ አንቀራጣይ ተመልሼ መጥቻለሁ ግን እሳ አያዋጣኝም አልሰራም ከዛ በኋላ እሷም ስለሄደች ገባሽ ሂሳብ ስላለ ግን እኔም ማቀው ህሊና የሚያቀው እሷም የምታቀው የተነጋገርንበት ከኔም ጋር ከልጆቹም ጋር የተነጋገረችበት የምንዛሬ ሂሳብ ስላለ በዛ ምንዛሬ ሂሳብ ጊዜው ቢቆይም እኔ ገባ
42 እና 45 ሺህ ብር ሰጥቻለሁ። 24 ሺህ ብር ደግሞ አስገብታለች። እኔ ለማያውቀው ነው ያን ማንሳት አልፈልግም ብያለሁ። ይሄኛው 1250 እና 1500 ብር እዚህ ሂሳብ አይገባም። ምክንያቱም ወዳውኑ ብሩ እንደገባ ወደ ኢትዮጵያ ያላከችው ነው። ለስራ ብላ ለመስሪያ ብላ ካስቀረችው ውጭ ነው። ቀንሳ ነው ያንን 138 ሺህ የሆነው ተቀንሶ ነው። አብዲ እሺ አብዲ ያን ጊዜ ስማይ ነገርክ አሁን ምንዛሬ ማለት ነው። ይል ምንዛሬ በየሳምንቱም በየወሩም የተለያየ ነው። እሷ የሰጠችክ በድራም ነው አይደለ? 24000 135ቱም በድራም ስንት ላክላትሽ? በድራም ለምን ለመላክ አይደለም እናት አለም ይኸውልሽ ስሚ ቢያንስ ከተረዳሽ ለመላክ አይደለም። ይሄ ብር ለመላክ አይደለም። ገኒ ለስራ ነው ያመጣችው ለራሷ። እኔም አይደለም ይሄን ብር የመጣው ገባህም? አልተረዳኸኝም የኔ ውድ። እኔ ያልኩህ እሷ የሰጠች በድራም ነው። አንተ እየተናገርክ ያለው በኢትዮጵያ ብር ነው። ምንዛሬ ደግሞ በየጊዜው ይጨምራል ይቀንሳል። አንቺም እኮ ያልገባሽ ነገር እዚህ ላይ ነው። የሰጠች ካልሽኝ ይሄ ብር እኔ ጋ ነው የተሰጠው። ይሄ ብር እኔ ጋ ተሰጠ ማለት እኔ ሙሉ በሙሉ የራሴ አድርጌያለሁኝ። ይሄንን ብር አልከፈልኩም ማለት ነው። እሷ ሰጠች ካልሽኝ ይሄ ብር አይደለም እኮ እሷ 1500 እና 1250 ብር አገር ከተላከላት በኋላ ከሁለቱም ካስገባቸው ብር ላይ ቀሪውን ብር ለመስሪያ ያዘጋጀችው ወዳውኑ በ17 ብር ከ30 ቀይራ እቃ ማስገባት ጀመረች ከኢትዮጵያ። እስንተኛው ጊዜ ላይ አሪፍ እየተሰራ ካለ እናጋጫለች። እኔ ብር የለኝም ያለ ብር ይሄ ነው። ይሄ ከሆነ ሲለቀቅልኝ ጆይን አድርገን በስፋት እንሰራለን አልኳት። አቋረጠች። እሷ ሄደች። ይሄንንም ሂሳብ ሳዘጋ ገባችሁ? እኔ ጋር ምን ለሷ ምን ቀረላት? ሪሲት ቀረላት። በሪሲት ነው አሁን እሷ እንትን እያለች ያለችው እንጂ ቃል አለ። አንተ ለምንድን ነው እኔ ሪሲት ሲይዝ አንተም ራስን ለመከላከል መረጃ ማስቀመጣለህ? ትናንት እኔን በመረጃ ሲያፋጥጡኝ እንደነበረው አሁን አንተም ያለህ መረጃ አቅርብ። ሶሪ አንድ ጥያቄ አንቺን ልጠይቅሽ። ምን ብለህ ነው እኮ እዛና እዚህ ያለህ ቀኑን እያስመሸለኝ? ሰማሽም ገኒ መቼም ቢሆን እንዴት ይቀላል እንጂ ወለድ ልከፍል አልችልም። ስሚ ልንገርሽ፣ ሪሊ ነው የምነግርሽ። አንቺ ገኒ ትሰሚኛለሽ? ኧረ እኔ ወለድ አልጠየቅኩም። በህግ አምላክ እንዴ እየሰማው ነው። ኦኬ አንድ ጥያቄ ልጠይቅሽ። ይህንን ገንዘብ አንቺ በእሱ አካውንት ካስገባሽ በኋላ ወደ ኢትዮጵያ ሄዶ ተመንዝሮ ኢትዮጵያ ላይ ገንዘቡ ከገባ በኋላ ነው ወደ ኢንቨስትመንት ማምጣት የጀመርሽው ኦር እንዴት ነው? ይሄንን እስኪ አስረጅ። ድምፅሽ አይሰማም። አሁን እሰማለሁ። አሁን ትሰሚያለሽ? እሰማለሁ። ትሰሚያለሽ? ወደ ኢትዮጵያ ሂሳብ የተቀየረ ነገር የለም። ወደ ኢትዮጵያ የተቀየረ ሂሳብ የለም። በድርሃም ላይ የተቀመጠው በድርሃም ነው። ለልጆቹም ልብስ የምናደርሰው ልብስም አድርሶ ገንዘብ የሚቀበለው እሱ ነው። ከኢትዮጵያ ልብስም ኦርደር አድርጎ የሚያመጣው እሱ ቤት ነው የሚያርፈው። እቃው ገነት ከስተመር ብቻ ነው የምታመጣው። እስቲ ትርፍ ራሱ አሁን ቅድም እሱ እንዳላችሁ 12000 ኦዲት አድርገናል አለ እንጂ እኔ ዘንድ አልሰጠኝም። ይሄ ከዴትሽ አንተ እኮ ነው የምትገዛው። በምን ገዝተሽ እቃውን እንዴ? ትቀልጃለሽ እንዴ? በምን ገዝተሽ እቃውን? ኢትዮጵያ በድራም ላይ ከፈልሽው? አንተ እኮ ነው የምትገዛው። አንተ ነው ትእዛዝሽን ነው የምቀበለው። ትእዛዝሽን ነው የምቀበለው። ይህንንማ እንደዚህ መተሽ ላይ እንድትዘፈዘፍ አልፈልግም። እንደው አንቺ ለካርሽው እምነት ማለት ነው። ወላሂ ቢላሂ አልከሪም። ኧረ እኔ ራሴን ችዬ ነው የምቆመው። ከማንም ላይ አልዘፈዘፍም። እንግዲህ ይህንን ፈራጅ ነው የሚጨንቀው። እኔ ትናንትና ሳብራራ ነበረ። የሚሰማችሁን የእናንተን ፍርድ ፍረዱ። አለበለዚያ ደግሞ እንማማል ባለው ደግሞ በኢትዮጵያ ሂሳብ አስልቼ ያስቀመጥኩት ብር እስከሌለ ጊዜ ድረስ እስከ ጥግ ድረስ እንሄዳለን። አይደለም አንድ ግልጽ የምናደርገው ነገር አለ። ግልጽ የምናደርገው ነገር ምንድን ነው? እሺ ባባ ጨርስ። አንዴ ልጨርስ። ያው ይቺ ልጅ እንግዲህ 11200 ድርሃም ወደ ኢንቨስትመንት አስገብታለች። እቃ ገዝቶ ቢመለስም ብሩ ድርሃም ነው የሚሆነው። ያ የተገዛው እቃ ድርሃም ነው የሚሆነው። አይ ቲንክ ዱባይ ላይ በብር አይደለም እቃ የምትሸጡት የምትለዋወጡት። እቃ ይዞ ቢመጣ የሚያገንዘብ ድርሃም ነው የሚሆነው። ስለዚህ ይሄ ጉዳይ አሁን አንተን አብዱ ለምንድን ነው ወደ ምንዛሬ ውስጥ ያስገባህ? ብሩ አሁን አንተ ጋር አማና ሆኖ ቢቀመጥም በድርሃም ነው አይደለም እንዴ? እሺ ቆይ ይኸውልህ ባባ አድምጠኝ አንተ አንድ ጊዜ ማለት ነው።
ላቋርጠህና አንተ ለምሳሌ ከጓደኞች የሚሆን ከምንም አንተ ይሄንን ብር እኔ አካውንቴ ላይ አካውንት የተጠቀምኩ አንተ አካውንት የለህም። ከዛም በኋላ ምን አረግ ስራ ልሰራብን ነው ብለህ አመጣ። ለነዛ ለልጆች ምን አልካቸው? ድራም ሊቀንስም ሊጨምርም ስለሚችል በ17 ብር ከ30 ነው የምከፍላችሁ ብላቸው አመጣ። ኦኬ እኔም ጋር እኔ አካውንት ላይ ስለሆነ ያስገባኸው ለእኔም ምን አልከኝ? በ17 ብር ከ30 ነው ይህንን ብር የምንመልሰው አልክ። ኦኬ እኔ አንተን ትእዛዝ ላመጣ ነው። እኔ ምንድነው አገልግሎቴ? ዴሊቨሪ አገለግልሃለሁኝ። ለእኔም ስራ እድል ፈጠርክልኝ። ድራይቨር አደርሳለሁኝ። ገባ ተቀበል ያልከኝን እቀበልሃለሁ። እኔ ጋር ነው የሚመጣው። የዴሊቨሪን ውሰድ ካልከኝ የዴሊቨሪን ወስጄ እመጣለሁ። ይሄ የአንተ ትእዛዝ ነው። ገባ ከረዥም አይ ቲንክ ከ2 ወር በኋላ ምን አረገች? ለእሷ አሪፍ አድቫንቴጅ ስለሆነላት ያንን ብር እኮ ኢሚዲየትሊ ተጠቅመዋል። አንተ ወደ ኢትዮጵያ ቀይረዋል። የምትሰራበትን በኢትዮጵያ ኢንቨስት ነው የምታደርግበት። ከኢትዮጵያ ነው የምታመጣው። በድርሃም ስትቀበል ደግሞ ሙሉ እቃውን እኔ ተቀብዬ ራሴው ሙሉውን የምቆጣጠር ቢሆን ትዝነት ቁጥጥሩ ላይ ሂሳቡ ላይ ገነት የራሷን ድርሻ ትወስዳለች። የራሷን ድርሻ ስለ የዴሊቨሪን ወስዳለሁ ከዚህ ቦታ ያለውን እኔ ነው የምቀበለው ካለች ሀላስ ገባ ራሷን ኮንትሮል የምታደርገው። እዚህ መካከል ላይ ለምንድነው እኔ ጋር ብድር እንደሆነ የሚታሰብብኝ? እኔ ልሰራ አልተበደርኩም። ተበድሮኛል ካለች የተበደርኩበትን ትንገራችሁ። እዚህ ጋር ብር ገብቷል ከሆነ አዎ ገብቷል። የገባበት ምንድነው? ልሰራበት ነው። መንዝራም እየሰራችበት ነው። ቃል አለን እያልኳቸው የለም ቃል የለም። ይሄንን ካለች ደግሞ እሷም ትማል። ይሄው ፊት ለፊታቸው። ከዛም በኋላ እኔ የምምላለሁ በሀቅ እስከሆነ ድረስ። ከዛም በኋላ እናንተ ፍርዱን ትሰጡኛላችሁ ወይም ትሰጧታላችሁ። ይሄ ነው እኛን እና እሷ ያጣላን እኮ ምንዛሬ ነው። ቃልም ስላለ አብዱ ብሌኗ ታውቃለች ነው በመካከላቸው የተደረገ ስምምነት ነው። ይሄን እኮ እኔ አይደለም የተነፈስኩት፣ ገኒ ራሷ ናት። ገና ብሩን ስታመጣ ራሷ ናት ገባ የተናገረችው። እኔም ይዘው ምንድን ነው ብሩን 138 ሺህ ብር በሰዓቱ ባለው ምንዛሬ ነው። ይሄኔ ተስፉ ቅድም ተረድቷል ይሄን ነገር ማለት ነው። ተስፉ በተናገረበት ስታንዳርድ ነው የሆነው ብሩ ማለት ነው። ገብቶሃል አይደለ? ስለዚህ አሁን እናንተ አይ በድርሃም ነው የምትቀበሉት፣ በድርሃም ነው ይሄ ብር የምትሰሩበትም። ስለዚህ በድርሃም ምን እንደሆነ ታውቃለህ? በ138 ሺህ ብር እንዳይያዝ ወደ ዕቃ ተቀይሮ ኢንቨስትመንት ላይ ነው ያለው ብሩ። ገብቶሃል? ኦልሬዲ ተመልሶ ወደ ዱባይ ገብቷል ያ ገንዘብ። ስለዚህ ገንዘቡ እየተንቀሳቀሰ ነው፣ ስራ ሲሰሩበት ነበረ። አንተ አማናም ብለው ከሆነ ያ ገንዘብ በአማና ነው ያስቀመጠችው ካልክ እንደ አማና ድርሃሙን ነው ልትመልስ የሚገባ። አማና ነው። አማና ድርሃም ከተቀመጠ ድርሃም ሆኖ ነው የሚመለሰው አይደለም እንዴ? ባባ እዚህ ጋር ያለው ነገር ባባ እንደዚህ አድርጎ እስኪ አንዴ ማለት ነው። አሁን እየተወራ እየተደጋገመ እየተመላለሰ እየተወራ ነው እንጂ አዲስ ነገር